ሰላም ጤና ይስጥልኝ የተከበራችሁ ውድ የዚህ ገጽ ተከታታዮች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። መልካም እንግዲህ እስካሁን ድረስ ስለ አሊ ኤክስፕረስ እና እንደዚሁም ደግሞ በዓለም ላይ ስላሉ የግብይት ስርዓቶች ከሞላ ጎደል አቅሜ በፈቀደው መጠን በጥቂቱ ይሄ ነው ያ ነው እያልኩኝ ስናገር ቆይቻለሁ። በዚህም ምክንያት በርካታ ሰዎች በእይታ ደረጃ እንዳያችሁት አምናለሁ። ነገር ግን ይሄንን ፔጅ ይጠቅማችኋል፣ ትማሩበታላችሁ፣ እንደዚሁም ደግሞ እንተዋወቅበታለን ብዬ ስላሰብኩኝ ሁልጊዜ ሰብስክራይብ አድርጉት እያልኩ እናገራለሁ። አሁንም ቢሆን ፔጁን ሰብስክራይብ እንድታደርጉት እጠይቃለሁ። መልካም እንግዲህ ባለፉት 2 ቪዲዮ በሰራሁት ስራ ላይ አሊ ኤክስፕረስ የሚባለው ተቋም ላይ እንዴት አድርጋችሁ እቃ ኦርደር ማድረግ ትችላላችሁ ወይንም ማዘዝ ትችላላችሁ የሚለውን ሐሳብ በደንብ አንስቻለሁ። እንዲሁም ደግሞ እኔው ራሴ ኦርደር ያደረኳቸውን እቃዎች እያሳየውኝ ይሄ እኔ ኦርደር ያረኩት ነው በማለት ሳሳይ ቆይቻለሁ። አሁንም ቢሆን የኦንላይን ስራና እንደዚሁም ደግሞ ዓለም አቀፋዊ መረብን መሰረት ያደረገ የንግድ ስርዓት እያንዳንዱ ሰው በራሱ ህይወት ውስጥ ቢዘረጋና ያንን ህይወት ቢጠቀምበት ትርፋማ ይሆናል የሚል እምነት አለኝ። ምክንያቱም እንደ ሀገራችን ኢትዮጵያ በርካታ እቃዎች እንዲሁ ሳንደክም የማናገኛቸው፣ ሳንለፋ የማናገኛቸው ወይም ደግሞ በጣም ለፍተንና ደክመን የማናገኛቸው እቃዎች አሉ። እነዚህን እቃዎች ደግሞ በቀላሉ በአሊ ኤክስፕረስ ሊሆን ይችላል፣ በኤቢ ሊሆን ይችላል፣ እንደዚሁም ደግሞ በአማዞን ድረገጽ ላይ ሊሆን ይችላል ማዘዝ የምንችልበትን አጋጣሚ በማስተር ካርድ አሊያም ደግሞ በካርድ አማካኝነት ካገኘን እውነት ይሄንን ነገር መጠቀም ተገቢነት አለው ብዬ አምናለሁ። ስለዚህ ይሄንን ልሳን የምትሰሙ ሰዎች ወይንም ይሄንን ንግግር የምትሰሙ ሰዎች በእርግጠኝነት በእጆቻችሁ ላይ ፋይዳ የሚባል መታወቂያ አለ ወይ ፓስፖርት አለ አሊያም ደግሞ የቀበሌ መታወቂያ ይኖራችኋል ብዬ አስባለሁ። ስለዚህ ቀጥታ ምንድነው የምታደርጉት? ባይቢት ይሄንን ስራ እያሳለጠልን እንደሆነ አሊያም ደግሞ ይሄን ስራ ለመስራት እገዛ እያደረገልን እንደሆነ እነግራችሁ እወዳለሁ። ስለዚህ የባይቢትን አፕ ታወርዱና እዛ ላይ የሚያስፈልገውን መረጃችሁን በመስጠት እራሳችሁን በማስተዋወቅ ከአፑ ጋር በእርግጠኝነት በመጨረሻም የባይቢት ካርድ አሊያም ማስተር ካርድ በእጆቻችሁ መጨበጥ ትችላላችሁ። በጣም በርካታ ጊዜ ብዙዎቻችን በይበልጥ ኢትዮጵያውያን አንዳንድ ገንዘቦችን ከፍለን እቃ ለማምጣት ስንቸገር ቆይተናል። ይሄንን ችግራችንንም መሰረት አድርገው በጣም በርካታ ሰዎች ደግሞ በዚህ ጉዳይ ላይ በርካታ ሰዎችን ሲዘርፉ፣ ሲቀሙ፣ እንደዚህ እናደርግልሃለን፣ እንዲህ እናወጣልሃለን እያሉ ገንዘብ ሲሰሩ ቆይተዋል። አሁንም እንደዛ የሚያደርጉ ሰዎች አሉ። ስለዚህ አንተ ምን ማድረግ አለብህ? አንቺ ምን ማድረግ አለብሽ? በእርግጠኝነት አሁን የኦንላይን ስራው እጅግ በጣም እየሰፋ ኔትወርኩም ከቀን ወደ ቀን እያደገ የመጣበት ጊዜ ነውና ምን ማድረግ አለብን ብለን ወደ ራሳችን ተመልሰን ስናስብ መጀመሪያ እንዳልኳችሁ የባይቢትን ማስተር ካርድ መያዝ መቻል አለባችሁ። ወይም ደግሞ ቢትኖብ የሚባለውንም የማስተር ካርድ መያዝ ከቻላችሁ እነዚህ ሁለቱ በቀላሉ እናንተ ወደ ምትፈልጉት ደረጃ እንድትሄዱ የሚያግዟችሁ አቅጣጫ ጠቋሚዎች ወይንም መስመሮች ናቸው ብዬ አስባለሁ። ስለዚህ በዚህ በባይቢት ማስተር ካርድ የምንጠቀም ሰዎች በጥንቃቄ ልንጓዝ ያስፈልገናል። ጊዜ ወርቅ ነው እንደሚባለው ጊዜውን ተጠቅሞ መስራት ያስፈልጋል። በየዕለቱ የሚወጡ አዳዲስ ማስታወቂያዎችንም ወይም ደግሞ ለምንፈልጋቸው ነገር ክፍያ እየፈጸምን የምንፈልገውን ነገር በእጆቻችን መጨበጥ፣ በመዳፎቻችን መዳሰስ የምንችልበት ጊዜ ተፈጥሯል። አሁንም ቢሆን የምናገረው ነገር በዚህ ሂደት ውስጥ ያለን የኦንላይን ሰራተኞች
ከአጭበርባሪዎች እኔ ያደርግልሃለሁ፣ እኔ እንደዚህ አድርግልህ አወጣልሃለሁ፣ እንደዚህ አድርግ፣ በቴሌግራምና በዚህ ገብቶ ቅብርጥስዬ እየተባለ የሚነገረውን ነገር አትስሙ። በስማችሁ ካርዱን አውጡት። ካወጣችሁ በኋላ ደግሞ የምትፈልጉትን ነገር ለመግዛት እዛው ላይ ካርዱን አታች በማድረግ ወይንም በማያያዝ አሊያም ሊንክ በማድረግ የምትፈልጉትን ነገር መሸመት ትችላላችሁ ማለት ነው። እንግዲህ እነዚህን ሁሉ ጉዳዮች የማወራው ረጅም ጊዜ ሁላችንም ይሄንን ማስተር ካርድ ለማግኘት ስንጥር ነበረ፣ ስንደክም ነበረ። ያገኘን ሰዎች አግኝተናል፣ ደግሞ ያላገኘን ሰዎች በብዙ እየፈለግን እንደነበረ ግልጽ ነው። አሁንም ይህንን ፍለጋ የምታራምዱ ሰዎች ካላችሁ አቁሙና ወደ ባይቢት ሂዱ። መታወቂያችሁን አሊያም ደግሞ አይዲ ነምበራችሁን ወይም ደግሞ ፋይዳ ነምበራችሁን መታወቂያችሁን በማውጣት ቬሪፊኬሽን አድርጋችሁ ወይም ደግሞ እውቅናን አግኝታችሁ ካርዱን ይዛችሁ መስራት የምትችሉበትን መንገድ አሁንም ልናገራችሁ እወዳለሁ። ስለዚህ ወዳጆቼ ኦንላይን የምንሰራበት ጊዜ አሁን ነው፣ ነገ አይደለም። ነገ ደግሞ ሌላ ቀን ነው። ብዙ ሰዎች ከዛሬ 4 እና 5 ዓመታት በፊት ሰርተውበታል፣ እየተጠቀሙበት ነው። እኛ ለምንድን ነው ወደ ኋላ የምንቀረው? ስለዚህ እርስ በርሳችን ይሄንን ነገር እያስተያየን እየተነጋገርን ከሌቦች ከዘራፊዎች እንደዚሁም ደግሞ የሰው ልጆችን እያታለሉ ጥቃቅን ነገር ከሚወስዱ አጭበርባሪዎች ራሳችንን ጠብቀን የምንፈልገውን ነገር ገዝተን ለምንፈልገው ዓላማ መጠቀም ያስፈልገናል ማለት ነው። ይህን ለማድረግ እውነት ከባድ አይደለም። ምናልባት ያልጀመራችሁት ሰዎች ነገሩ ከባድ ሊመስላችሁ ይችላል፣ ግን ቀሊል እንደሆነ አስቡት። በእርግጠኝነት ነው የምነግራችሁ። ስለዚህ ማንንም ሳትጠይቁ ማንንም ሳታማክሩ ወደ ዌብሳይቱ አሊያም ደግሞ ወደ ባይቢት አፕሊኬሽን በመግባት ካርዱን በእጃችሁ ይዛችሁ የምትፈልጉትን ዕቃ ከውጪ ማስላክ መግዛት ትችላላችሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ነገም ከነገ በስቲያ እንዲህ አይነት ቲፖችን በመስጠት በመነጋገር አብረን የምንዘልቅ ይሆናል። ፔጁን ደግሜ እናገራለሁ። አለላን ቲዩብ ሰብስክራይብ አድርጉት፣ ሼር አድርጉት፣ ላይክ አድርጉትና እንድናሳድገው ፈቃዳችሁ ይሁን። መልካም ጊዜ እንዲሆን ከልብ እመኝላችኋለሁ። ባይ ባይ።